በጣም እኮ ነው የሚያሳዝነው። ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል? እኮ እንደዚህ አንስቶ መጣል እየተቻለ አባት ልሸና ነበር አልጨረስክም? ምን ተሸናለ? እንዳለ እኮ አበላሽተውት ነው ሄዱት። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪው እኮ እንደዚህ አድርጎ ማስወገድ እየተቻለ አይገርምም? ፊት ለፊት ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይህን የሚያክል ድንጋይ መንገድ ላይ ይጥላል? እኮ እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከ ማድረግ እንደርሳለን። የሆነ ጸጉር ቤት ውስጥ ግባ። ጸጉር ቆራጩ የተበላሸውን ጸጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወታችን። ይሄ የተችነትና የጠያቂነት አባዜ ግን በእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ ያለ? ፎሎውና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ያስቀምጡልን።